የሕግ የበላይነትና አማራጭ አለመግባባት መፍቻ መንገዶች ለዘላቂ ሰላምና ልማት በሚል ርዕስ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ በጋራ ባዘጋጁት በአይነቱ የመጀመሪያ የሆነ ዓለም አቀፍ ኮንፈረንስ ላይ ለመሳተፍ ከተለያዩ ሀገራት ከተለያዩ ተቋማትና ድርጅቶች በመገኘታችሁ በራሴና በአማራ ክልል ጠቅላይ ፍርድ ቤት ስም እያመሰገን እንኳን በደህና መጣችሁ ለማለት እወዳለሁ። ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፕሬዚዳንት፣ ክቡራትና ክቡራን፣ የዚህ ታላቅ መድረክ ዋና ዓላማ እንደ ሀገርና በክልላችን ዘላቂ ሰላምና እድገትን ለማረጋገጥ ለሚደረገው ጥረት የሌሎች ሀገራት ልምድና ጥናትና ምርምር ያደረጉ የዘርፉ ምሁራን እይታ እንዲሁም በተግባር የተፈተኑ ተሞክሮችን በመውሰድ ይበልጥ ለማሳደግ ነው። በተጨማሪም የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ ለጀመሯቸው ዘርፈ ብዙና መሰረታዊ የለውጥ ስራዎች የሚያግዙ ግብዓቶችን በመውሰድ እንዲሁም ከሚመለከታቸው አካላት ጋር በቀጣይ ስራዎችን በጋራና በትብብር ለመስራት የሚችሉበትን እድል መፍጠር ነው። እንደሚታወቀው የሕግ የበላይነት፣ ሰላምና ልማት እርስ በርስ የሚመጋገቡና በአንድ የሀገር ግንባታ ሂደት ውስጥ ዋና መሰረቶች ሲሆኑ የተቋማት ግንባታ በተለይም ነፃና ጠንካራ የዳኝነትና የፍትህ አካላት ወይም የፍትህ ስርዓት ግንባታ ደግሞ የዚህ ሀገር ግንባታ ውስጥ ከፍተኛ ድርሻ የሚወስዱ ናቸው። አንድ ሀገር ከተቋሞቹና ከነዚህ ተቋማት ከሚመሩ እንዲሁ ከሚያገለግለው የሰው ኃይል ነጥሎ ማየት አይቻልም። የሰው ኃይል ልማትና ተቋም ግንባታ ቅድሚያ ሊሰጠው የሚገባ ተግባር አድርገን እየሰራን የምንገኘው ለዚህ ነው። ፍርድ ቤቶች የሰዎችን ሰብአዊ መብቶችና መሰረታዊ ነፃነቶች እንዲሁም የንብረት መብትን በማስከበር ለኢንቨስትመንትና ፈጠራ መብቶች ጥበቃ በማድረግ የስልጣን ክፍፍልና እርስ በርስ ቁጥጥርን በማጠናከር ግልጽነትና ጠያቂነት ያለው አሰራር በመዘርጋት እንዲሁም ለመልካም አስተዳደርና ብልሹ አሰራርን ለመከላከል አይነተኛ ተቋማት ናቸው። በአጠቃላይ አለመግባባቶችን ፍትሐዊ እልባት በመስጠት በአንድ ሀገር ውስጥ ለሕግ የበላይነት መከበርና ለዘላቂ ሰላም መረጋገጥ ብሎም ለሀገር እድገት የማይተካ ሚና ያላቸው ተቋማት ናቸው። ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፕሬዚዳንት፣ በሀገራችን ፍርድ ቤቶች ይህን ሕገ መንግስታዊ ሚናቸውን እንዲወጡ ለማድረግ የፍትህ ስርዓት ማሻሻያ ጨምሮ የተለያዩ የሪፎርም ስራዎች በተለያየ ጊዜ ሲተገበሩ የቆዩ ሲሆን በተለይም ከ2011 ዓ.ም ጀምሮ ከፍተኛ የዳኝነትና የፍትህ እንዲሁም የህግ አስከባሪ ተያያዥ ተቋማት ሪፎርም እንዲሁም ሰፋፊ የህግ ማሻሻያ ስራዎች ሲሰሩ ቆይተዋል። በዚህም ተጨባጭ ለውጦች ተመዝግበዋል። እንደ ሀገር በተለያየ ጊዜ ሲተገበሩ የነበሩ የዳኝነትና የፍትህ ስርዓት ማሻሻያ ስራዎች ተገምግመው ከ2016 ጀምሮ የዳኝነትና የፍትህ ዘርፍ ትራንስፎርሜሽን ተግባራዊ እየተደረገ ይገኛል። ይህ ሀገራዊ የለውጥ ፕሮግራም የፍርድ ቤቶችን ነፃነትና ገለልተኝነት ባከበረ መልኩ በየደረጃው ባሉ የህዝብ ምክር ቤቶች በበላይነት እንዲመራ ተደርጓል። ይህ የለውጥ ፕሮግራም ከ2016 ጀምሮ እስከ 2018 ዓ.ም ለ3 ዓመት የሚተገበር ሲሆን በዚህ ዓመት የሚጠናቀቅ ይሆናል። ከዚህ ኮንፈረንስ ከዚህ በፊት የተመዘገቡ ለውጦችን አጠናክሮ ለማስቀጠልና የዳኝነትና የፍትህ ዘርፉ በቀጣይ ስለሚጀምሯቸው አዳዲስ የለውጥ ስራዎች መነሻ የሚሆኑ ሀሳቦች ይገኙበታል ተብሎ ይታሰባል። የአማራ ክልል በሀገራችን ከፍተኛ የህዝብ ቁጥር ካላቸው ክልሎች መካከል አንዱ ሲሆን የአማራ ክልል ጠቅላይ ፍርድ ቤት በጠቅላይ ፍርድ ቤቱን ጨምሮ 14 ከፍተኛ ፍርድ ቤቶችና ከ200 በላይ ወረዳ ፍርድ ቤቶች ያሉትና በዓመት እስከ 1 ሚሊዮን የሚሆኑ አዳዲስ መዝገቦች የሚከፈቱበት ከፌዴራልም ሆነ ከሌሎች ክልሎች ሰፊ የመዛግብት ፍሰት የሚስተናገድበት ክልል ነው። ፍርድ ቤቱ በዚህ ሀገራዊ የዘርፉ የለውጥ ማዕቀፍ ውስጥ ሆኖ በአጭር ጊዜ በአገር ደረጃ ተምሳሌት የሆነ ፍርድ ቤት በረጅም ጊዜ ደግሞ በአህጉርም ሆነ በዓለም አቀፍ ደረጃ ተጠቃሽ ፍርድ ቤት ለመገንባት ራዕይ ሰንቆ እየሰራ ይገኛል። የዳኝነት ተደራሽነትን ለማረጋገጥ በአጭር ጊዜ ዜጎች በግልጽ ችሎት የሚዳኙበትን ሁኔታ ላይ ሰፊ ስራዎች ሰርቷል። የክልሉ ፍርድ ቤቶች ዲጂታላይዜሽን ፕሮግራም በማስጀመር ተገልጋዮች ባሉበት አካባቢ ሆነው መዝገብ ማስከፈትና አቤቱታ ማቅረብ የሚችሉበትን
የኢ-ፋይሊንግ ስርዓት ተግባራዊ አድርጓል። በተጨማሪም ተገልጋዮች ባሉበት አካባቢ ሆነው ክርክር የሚያደርጉበትን የርቀት ክርክር ስርዓት ወይም ሪሞት ሊቲጌሽን ተግባራዊ ያደረገ ሲሆን በከፍተኛ ፍርድ ቤቶችም ስማርት ችሎቶችን አደራጅቷል። ከዚህም ባሻገር ለሰው ኃይል ልማት ልዩ ቦታ በመስጠት የክልሉን የሕግና የፍትህ ኢንስቲትዩት ለጠቅላይ ፍርድ ቤት ተጠሪ ሆኖ የተደራጀ ሲሆን በአጭር ጊዜ ውስጥ በሕግና ምርምር ላይ የሚሰሩ የዓለም አቀፍ ተቋማት ኔትወርክ አባል መሆን ችሏል። ከዚህም ባሻገር አማራጭ አለመግባባት መፍቻ ስርዓቶችን ተግባራዊ በማድረግ ረገድ የፍርድ ቤት መር አስማሚነትን ተግባራዊ ያደረገ ሲሆን በክልሉ የባህል ፍርድ ቤቶችን ማቋቋሚያዎች በማውጣት በቅርቡ ከ4000 በላይ የሚሆኑ የባህል ፍርድ ቤቶችን በቀበሌዎች ደረጃ ያቋቋመ ሲሆን ስራ ለማስጀመር ሰፋፊ የሆኑ የቅድመ ዝግጅት ስራዎች ተጠናቀዋል። በዚህም ዜጎቻችን ተደራሽ የሆነ ፍትህ ማግኘት የሚችሉበት እንደዚሁም በእርቅና በመግባባት የሚቋጭበት ስርዓት በመሆኑ ወጪን የሚቀንስ በመሆኑ ለዜጎች ምቹ የሆነ አገልግሎትን ይሰጣል። ከዚህም አልፎ የድህረ ግጭት አፈታት ዘዴ ላይ የራሳቸው ሚና ስለሚኖራቸው ዘርፈ ብዙ ጠቀሜታዎች አሏቸው። የግልግል ዳኝነትን ተግባራዊ ማድረግ በተለይም ከንግድና ኢንቨስትመንት የሚመነጩ ክርክሮች በአጭር ጊዜ ለመፍታትና ለንግድና ኢንቨስትመንት መሳለጥ ያለውን ፋይዳ በመረዳት በሀገር አቀፍ ደረጃ የተያዘውን ኢትዮጵያን የግልግል ዳኝነት ማዕከል የማድረግ አርቢትሬሽን ሀብ ከዚህ የሚመጋገብና የሚደጋገፍ ፕሮጀክት በቅርቡ በክልሉ መንግስት ያለሰለሰ ጥረትና በባህር ዳር ከተማ አስተዳደር ውሳኔ 15 ሄክታር የሚሆን ለዓለም አቀፍ የግልግል ዳኝነት ማዕከል ግንባታ የሚውል ኢንተርናሽናል አርቢትሬሽን ኤክሰለንስ ሴንተር ግንባታ በዚህ ዓመት የምንጀምር ሲሆን ለተነሺዎች ወደ 230 ሚሊዮን ብር ካሳ በክልሉ መንግስት በጀት ድጋፍ መፈጸም ችለናል። በዚህ ወቅት አማካሪ ድርጅትን ለይተናል። ተቋራጭ ለይተን በዚሁ የበጀት ዓመት ግንባታ ስራውን የምናስጀምር ይሆናል። በዚህ ፍርድ ቤት ሄድኳርተር እና ዓለም አቀፍ የህግ የበላይነትና የሰላም ማዕከል ሩል ኦፍ ሎው ኤንድ ፒስ ሴንተር ጭምር የሚገነባ ይሆናል። በዚህም የክልሉ መንግስት እና የክልሉ ህዝብ ለህግ የበላይነት ያለውን ታላቅ ቦታ በሚመጥን መልኩ አለመግባባቶች፣ ግጭቶች ከመፈጸማቸው በፊት አስቀድሞ በጥናትና በምርምር እንደዚሁም በስልጠናዎች ከተከሰቱም በኋላ በአግባቡ በሰላማዊ መንገድ የሚፈቱባቸውን ዘዴዎች የሚቀንስ ይሆናል። በመጨረሻም በዚህ የተገኙ የክብር እንግዳችን ክቡር ምክትል ጠቅላይ ሚኒስትራችንን በእጅጉ ማመስገን እፈልጋለሁ። ፍርድ ቤቱ የጀመራቸውን የለውጥ ስራዎች በመደገፍ በተለያየ ጊዜ በቅርበት ሲከታተሉን ስለነበረ በተለይም ደግሞ በቅርቡ ባስመረቅናቸው ወደ 5 የሚጠጉ ፕሮጀክቶች የምረቃ ስነስርዓት ላይ ተገኝተው ፍርድ የሚሰጥበት ቦታና እህል የሚቀመጥበት ጎተራ ከፍ ባለ ቦታ ላይ መቀመጥ አለበት በሚል ያስተላለፉትን መልእክት መነሻ አድርገን የክልሉ ፍርድ ቤቶች የክልሉን ሕዝብ የሚመጥኑ ለማድረግ ሰፊ ስራዎች እየሰራ እንገኛለን። ለዚህ ከፍተኛ ምስጋና እንድታቀርቡልኝ እጠይቃለሁ። ክቡር ፕሬዚዳንታችን አቶ አረጋ ከበደ ፍርድ ቤቶችና አጠቃላይ የፍትህ ዘርፉ የጀመራቸውን የለውጥ ስራዎች በበጀትና በቴክኒክ አቅም በመደገፍ በየጊዜው የቅርብ ክትትልና ድጋፍ ስለሚያደርጉ የፍርድ ቤቶች ነፃነት እንዲረጋገጥ ለወሰዷቸው እርምጃዎች እንደዚህ እንድታመሰግኑ እጠይቃለሁ። ክብርት አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በተመሳሳይ የህግ ማዕቀፎች የፍርድ ቤቶችን ነፃነት፣ ገለልተኝነታቸውና ጠንካራ ሆነው እንዲወጡ ለወሰዷቸው እርምጃዎች ለእሳቸውም እንድታመሰግኑ እጠይቃለሁ። በመጨረሻ የሂውማኒታሪያን ዲያሎግ አይሲቲጄ የኢትዮጵያ ሀገራዊ ምክክር ኮሚሽን ይህ ኮንፈረንስ እንዲሳካ ላደረጉት ድጋፍ እንደዚሁ ምስጋና እጠይቃለሁ። በመጨረሻ የጠቅላይ ፍርድ ቤት እና የባህር ዳር ዩኒቨርሲቲ የቴክኒክ ኮሚቴዎች የኮንፈረንስ እንዲሳካ ከፍተኛ ድጋፍ አድርገዋል። ክቡራትና ክቡራን ተሳታፊዎቻችን፣ ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፕሬዚዳንት፣ ይህ ኮንፈረንስ የተሳካ እንዲሆንላችሁ በባህር ዳር ያላችሁ ቆይታ ያማረ የሰመረና ውጤታማ እንዲሆን እመኛለሁ። በጣም አመሰግናለሁ።